ቤተሰቦች አዋን በሰላም ወደ አገርሽ ደህና ግቢልን እንጂ በግርድ አድርገን የምናበላሽ ብለውኛል። የፈለግሽበት ሀገር የፈለግሽበት ክልል ወስደን እናስጎበኝሻለን ብለውኛል። ኧረ ብለውሻል። ገንዘቡ የማን ነውና? አርደው የሚያበሉት ገንዘብ እኮ አንቺ ነው። በግ ይሁን በሬ ፍሪዳ እርድ አድርገን እናበላሻለን የሚሉት ያንቺ ገንዘብ ነው። እዛ ሐዋሳ፣ አዲስ አበባ፣ መቀሌ፣ ባህር ዳር የትም እንወስድሻለን የሚሉሽ ገንዘብ የራስሽ ገንዘብ እኮ ነው። እውነቴን እኮ ነው። እዚህ ድሌ ውሻ ጋቤ በሬ መስላችሁ ተወርዱና በማዲያት እዛ አክስትሽን አጎትሽን የማይታወቅ ዘመድ እያሻከብሽ ለጉብኝት እንደዚህ ትወለወያለሽ። ውልውል እውነቴን ነው። በኋላ ገንዘብሽን ስጨርሽ ሻንጣሽን የምጭንበት መኪና ራሱ አጥታሽ በአህያ ነው ጭረሽ የምትሄጂ። ይሄን ማወቅ አለባችሁ። በግ ይታረድልኛል እኔ አዋን በሰላም ልኖር እንጂ በሬም ያርዱልኛል። በሬ ራስ ገንዘቡ የራስሽ ነውና በሬ አይደለም። በሬ ከቻልሽ ለምን 100 በሬ አይታረድ? ገንዘቡ እኮ የራስሽ ነው ብለውኛል። ይሄን እኮ ነው። አገናዝቡ። ብሩ የማን ነው? የምትጎበኙበት የማይታወቅ ዝም ብላችሁ አዲስ እንደወረዳችሁ በሁለት ሰዓት ጓደኛ ይዛችሁ ገንዘቡ ኦፍ ይላል። ተናደሽ መጥታሽ እዚህ ብን ብለሽ ትቀሪያለሽ።